ውስን ጊዜ እንኳን ለክርስቶስ መስጠት አንፈልግም። አያችሁ ከእግዚአብሔር የመራቅ በሽታ፣ ቢዚ የመሆን በሽታ፣ ራስን ቢዚ ማድረግ፣ ቢዚ የሆንበት ጉዳይ ቢታይ የማይጠቅም ከክርስቶስ የለየን ቢዚነት። እነዚህ ነገሮች ተመልከቷቸው ክርስቲያኖች አደራችሁን። ይህንን ከሰማችሁ በኋላ ነገም ቤተክርስቲያን አለች፣ ከነገ ወዲያም ቤተክርስቲያን አለች፣ ሰኞም ቤተክርስቲያን አለች፣ ለዘላለም ቤተክርስቲያን አለች። ወጣቶች ወንድሞቻችን እህቶቻችን ዘመናችን ከባድ ነው። ከቤተክርስቲያን አትውጡ፣ ከቤተክርስቲያን አትለዩ። ወደፊት የሚመጣው ጊዜ አባቶቻችን አሳልፈውታል፣ እናቶቻችን አሳልፈውታል። እነሱ ጊዜያቸውን እየተጠባበቁ ያሉ ናቸው። ነገር ግን ቤተክርስቲያን እኛ እጅ ላይ ወድቃለች። በዚህ ዘመን ሀገር እኛ እጅ ላይ ናት። በዚህ ዘመን ኃላፊነት እኛ እጅ ላይ ነው። በዚህ ዘመን ቤተክርስቲያንን የመረከብ የርክክብ ጊዜ ነው። ቤተክርስቲያንን ለመረከብ እጃችሁ ላይ ምን አለ? ትከሻችሁ ምን ያህል ጠንካራ ነው? ወገባችሁ ምን ያህል ጠንካራ ነው? አስተሳሰባችሁ ምን ያህል ጠንካራ ነው? አመለካከታችሁ ምን ያህል ጠንካራ ነው? ቤተክርስቲያንን ለመረከብ ቤተክርስቲያንን ስትረከቡ የውላችሁ ህንፃውን ብቻ አይደለም የምትረከቡት፣ እኛንም ነው የምትረከቡት። እኛን ስትረከቡ ከነ ክፋታችን ሊሆን ይችላል የምትረከቡን፣ ከነ ማስመሰላችን ሊሆን ይችላል የምትረከቡን። እንድትዘጋጁ ነው ይሄን የምነግራችሁ። የእኛን ኃጢአት ተመልክታችሁ እንዳትወድቁ ነው ይሄን የምላችሁ። እኛን ስትረከቡን ከነ ስግብግብነታችን ሊሆን ይችላል፣ ከነ ገንዘብ ወዳድነታችን ሊሆን ይችላል፣ መምህርነታችንን በአግባቡ ካለመወጣታችን ጋር ሊሆን ይችላል። ግን ምንም ይሁን ምን ቤተክርስቲያንን ስትረከቡ አብራችሁ መረከብ አለባችሁ። ከነ ይሄ መጥፎ ነገር ምንለው እኛ በሌላ ምን ተረጉማቸው ነገሮች እነሱንም ጭምር ያው በጊዜው መጥራት የለበትም ማለት አይደለም፣ ግን ከነዚህም ጭምር ለመረከብ መዘጋጀት አለባችሁ። በጣም ብዙዎቻችን ቤተክርስቲያን ስንመጣ የተመቻቸ ነገር እንፈልጋለን። የተመቻቸ ነገር በቃ ቤተክርስቲያን መተን ማርፈድ የለብንም፣ መብዛት የለበትም፣ መንዛዛት የለበትም፣ መለመን የለብንም፣ ገንዘብ መጠየቅ የለብንም ብለን ነው የምናስበው። እንዲሆነን እንመጣና ይሄንን ስንጠየቅ በቃ ቤተክርስቲያን አልሄድም ከዛሬ ጀምሮ እንላለን። ከነ ችግሯ ልትቀበሏት ይገባን ቤተክርስቲያንን። በጣም ግን አስደናቂው ምን እንደሆነ ታውቃላችሁ? እኛ የፈጠርነውን ህመም አሁን እንኳን የፈጠርነውን ህመም ክርስቶስ ለመሸከም ዝግጁ ነው። በማን በኩል? በካህናቱ በኩል። ካህናቱ በኋላ በወይራ ይጠበጥቡናል። በወይራ እየጠበጠቡ ኃጢአታችንን ይቀበሉናል። በዚህ ቀን ብቻ የሚያልቅ አይደለም። ከተወሰኑ ሰዓታት በኋላ ደግሞ ከተወሰኑ ቀናት በኋላ ከአባቶቻችን ጋር እንገናኛለን፣ ከነፍስ አባቶቻችን ጋር። ለምን በወይራ እንደሚጠበጥቡን ታውቃላችሁ? ይሄ ቀን ዕለተ አስተስርዮ ይባላል ብያችኋለሁ። መጀመሪያ የስርየት ቀን። ከዛ አሁን ደግሞ አዲስ ኪዳን ካህናቱ ይቺ ወይራዋ ይሁዳ ንስሐ ግባ እያለች የነገረችው ናት። ወይራዋ ሊታነቅ ሲሄድ ገመዱን ሲያስር ይሁዳ ነስህ ከመሁ ከጴጥሮስ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ እያለች እየደጋገመች ትነግረው ነበር። ይሄ ወይራ መጠብጠቢያ ታዲያ ምንድነው ከተባለ ንስሐ ግቡ ነው። ክርስቶስ ኃጢአታችንን ለመሸከም ዝግጁ ነው። ንስሐ ግቡ። የትኛውንም ኃጢአት ብትሰሩ፣ የትኛውንም በምንም አይነት አኗኗር ኖራችሁ ሊሆን ይችላል፣ ግን እግዚአብሔር ለየትኛውም ኃጢአት ይቅር የማለት አቅም አለው። ይቅር የማለት አቅም አለው። ለየትኛውም ኃጢአት የሚበቃ የይቅርታ ልብ አለው። ስሙ የተመሰገነ ይሁን ስለ ቸርነቱ። በዚህ ምክንያት በፊቱ ምንም እንኳን ይሄ የኛ ስግደት ከመከራው ጋር የሚወዳደር ባይሆንም ይችን ስግደት እንድች መሬት ላይ ውድቅ ብለን ተነስተን አንዱ ስግደት ከጌታ የአንዱ ግርፋት ጋር እኩል ይቆጠራል። አንዱ ስግደት አይገርማችሁ? አንዲት ስግደት መሬት ላይ የሰገድናት አንዲት ስግደት ከጌታ ከግርፋቱ ከ6666 ግርፋት ከአንዱ ጋር ይቆጠራል። ልክ አንድ ጊዜ እንደተገረፍን አድርጎ ይቆጥርልናል። ቸርነቱ እንዴት ርህሩህ እንደሆነ ስለ ቸርነቱ አባታችን እግዚአብሔር የተመሰገነ ይሁን። በውስጥም በውጭም ያላችሁ ይህ ድምፅ የሚሰማችሁ የልዑል እግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን የጌታችን የመድኃኒታችንን የኢየሱስ ክርስቶስን መከራውን እንድናስብና እንድንካፈል ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ከራዲዮን በሚል ርዕስ ለተወሰኑ ደቂቃዎች ቆይታ እናደርጋለን። ይህ ዕለት እንግዲህ
በዓለ ስቅለት የጌታችን የመድኃኒታችን የኢየሱስ ክርስቶስ በመስቀል ላይ መሰቀሉን መገረፉን ብዙ አይነት ጸዋትወ መከራ የመከራ አይነት መቀበሉን የምናስብበት ዕለት ነው። እንደሚታወቀው ይሄ ቀን በብሉይ ኪዳን ዕለተ አስተስርዮ ተብሎ ይታወቅ ነበር። በብሉይ ኪዳን በኦሪቱ ሥርዓት ዕለተ አስተስርዮ ማለት የስርየት ቀን ማለት ነው። የስርየት ቀን ማለት በብሉይ ኪዳን በዓመት አንድ ጊዜ ብቻ የብሉይ ኪዳኑ ሊቀ ካህናት የበግ ደም ይዞ ወደ ቅድስተ ቅዱሳኑ የሚገባበትና ስለ ራሱ ኃጢአትና ከዚያ ስለ ሕዝቡ ኃጢአት የሚጸልይበት ቀን ነው። በብሉይ ኪዳን ይሄ ቀን ዕለተ አስተስርዮ ወይም የስርየት ቀን ተብሎ በሚታወቀው ቀን ሕፃናትም ሽማግሎችም ወንዶቹም ሴቶቹም ሁሉም አይሁዳውያን እስራኤላውያን በሥርዓታቸው መሠረት ከቤታቸው ግልብጥ ብለው ወጥተው በደብተራ ኦሪቱ ዙሪያ በድንኳኑ ዙሪያ በመገናኛው ድንኳን ዙሪያ ሆነው ያከብሩት የነበረ በዓል ነው። ይሄ ቀን ወደ ሐዲስ ኪዳን ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድን ፋሲካ፣ የአይሁድን በዓል፣ የአይሁድን የአስተስርዮ ቀን ጠብቆ ነው እያንዳንዱን ምስጢር ያከናወነው። ይቺ ቅድስት ኦርቶዶክሳዊት ቤተ ክርስቲያንም የብሉይ ኪዳኑንና የሐዲስ ኪዳኑን አንድ አድርጋ እያይዛ አዋህዳ ጌታዋን፣ ቤዛዋን፣ መድኃኒቷን ክርስቶስን ትሰብክበታለች። እናንተም ከጥንት ጀምሮ ከአባቶቻችሁ ከእናቶቻችሁ ስትማሩ የነበራችሁትን እሱን በተግባር ለማየትና ለማሳየት ለመግለጥ ከቤታችሁ ግልብጥ ብላችሁ መጣችሁ። እነሆ ግቢውንም ውስጡንም ሞልታችሁ ትገኛላችሁ። አምላካችን እግዚአብሔር በድጋሚ በዚህ እንድንገኝ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ከራዲዮን በሚል ርዕስ ይህንን ቀን በተወሰነ ደቂቃ ለማየት እንሞክራለን። የተከበራችሁ ክርስቲያኖች፣ ይሄ ቀን በጣም ሰፊ ቀን ነው። ሰፊ መሆኑ ብቻ ሳይሆን በጣም ጥልቅ ነው። በቃላት የሚገለጥ አይደለም። በየዓመቱ እንደሚነገረው በቋንቋ የሚገለጥ አይደለም። እንዳው መቼም የተወሰነ ነገር ምልክት ለማሳየት ያህል ነው በፊታችሁ ምን ቆመው እንጂ ቀኑ በራሱ ሌላ የሚናገራቸው በጣም ብዙ ምስጢራት አሉ። ይችን ቤተ ክርስቲያን አሁን ከበሩ ጀምሮ ከመቅደሱ በር ጀምሮ እስከ ግብረ ሕማማቱ ድረስ ያለውን ስትመለከቱ ልዩ ልዩ ሥርዓቶችን ትመለከታላችሁ። እነዚህ የተሰቀሉትን ነዋያተ ቅድሳት ታያላችሁ። ስዕለ ስቅለቱን ትመለከታላችሁ። እንዲሁም ደግሞ የአስከሬን ምስል የሆነ በዚህ ትመለከታላችሁ። በዙሪያው ስዕሎችን ታያላችሁ፣ ጽንሃ ታያላችሁ። ግብረ ሕማማቱ ጥቁር ለብሷል። ከግብረ ሕማማቱ ጋር ደግሞ መስቀል ታስሯል። እነዚህ የሚያሳዩት የብሉይ ኪዳኑንም የሐዲስ ኪዳኑንም ዘመን አንድ ላይ የሚያሳዩ የሚገልጡ ናቸው። እነዚህ ጽንሃዎቹ ነዋያተ ቅድሳቱ የፀሐይና የጨረቃ የከዋክብት ምሳሌዎች ናቸው። የመቃብራት መከፈት፣ የአእባን መፈተት፣ የዓለታት መሰነጣጠቅ፣ የመቃሙታን መነሳት እነዚህን ምስጢራት የሚያሳዩ ናቸው። የመላእክትን በመስቀሉ ዙሪያ እንደ ሻሽ መንጠፍ፣ እንደ ቅጠል መርገፍ፣ እንደ ግንድ መረብረብ የነሱን ምሳሌ የሚያሳዩ ናቸው። ይሄ ብቻ ሳይሆን ያ የመስቀል ስር ያ ቀራንዮ ያ ቦታ ያቺ ኢየሩሳሌም በዛሬው ቀን የምናስባት ሁላችን የተሰበሰብንባት ቀን ናት። የብሉይ ኪዳን ሰዎች መጥተው እኛ የሐዲስ ኪዳን ሰዎች ሄደን በአንድ ላይ ያመሰገንባት ቀን ናት። የሰማይ ዙፋን ምድር ላይ የተዘረጋበትና የሰማይ ምስጋና በምድር ላይ የተጮኸበት ቀን ነው። ቅዱስ 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 የሚለው ምስጋና በሰማይ ሳይሆን በምድር ላይ የተደመጠበት ሰዓት ነው። ግን ያ መላእክት በሰማይ የሚያመሰግኑት ጌታ በመስቀል ላይ ሆኖ ደም ለብሶ ነበር። ልዩነቱ እሱ ነበር። በዙፋን ላይ ሲመሰገን በክብር ነበር፣ በብርሃን ነበር፣ በጌትነት ነበር። ዛሬ ግን መላእክት ሲያመሰግኑት በመስቀል ላይ ደም ለብሶ ነበር፣ ደም ተጎናጽፎ ነበር። የወርቅ ዘውድ አይደለም፣ የብርሃን ዘውድ አይደለም፣ የእሾህ ዘውድ ተደፍቶለት ነበር፣ የብረት ዘውድ ተሰርቶለት ነበር። በችንካር ከመስቀል ጋር ተጣብቆ ነበር። መላእክት ዙሪያውን እየተገረሙ ያመሰግኑት ነበር። ቅዱስ ያሬድ ሲናገር አመ ይሰቅልዎ አይሁድ ለእግዚእነ ይላል። አይሁድ ጌታችንን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ ይላል። ሚካኤል ዝም አለ፣ ገብርኤልም ተደነቀ ይላል። ፀሐይ ጸልመ ወወርህ ደመ ኮነ፣ ፀሐይ ጨለመ ጨረቃ ደም ሆነ እያለ አጠቃላይ የዚህ ዩኒቨርስ የዚህ ጋላክሲ ለውጥ
ቅዱስ ያሬድ እንደተረዳው በመንፈሳዊ ምናብ ይናገራል። መላእክት የተጨነቁበት ሰዓት፣ መልአኩ ቅዱስ ገብርኤል ሰይፉን የወረወረበት ሰዓት ከቃል በላይ የሆነ ሰዓት ነው። ቅዱስ ዮሐንስ አፈወርቅ ይህንን ቀን በተመለከተ ሲናገር ብክይወ ወላህውወ ለታፈቅርወ ይላል። የምትወዱት ፈጽማችሁ አልቅሱለት ይላል። እንዲያውም እሱ ራሱ ሲናገር ክርስቶስ ንጉሥነ አማኑኤል አምላክነ ኢየሱስ መድኃኒነ ወዮ ወዮ አማኑኤል አምላካችን ክርስቶስ ንጉሳችን ኢየሱስ መድኃኒታችን እያለ ቅዱስ ዮሐንስ አፈወርቅ እያለቀሰ ይገልጣል። ይህንን ቀን በተመለከተ የመነኑ አባቶቻችን ብዙዎች ናቸው። ስለ ዕለቲቱ ስለ ዕለት ዓርብ ብለው ዕለት ዓርብ ላይ ስለተሰራው ስለተደረገው ነገር ስለተከናወነው ስለተፈጸመው ምስጢር ብለው መላ ዘመናቸውን እያለቀሱ የኖሩ አባቶች ብዙ ናቸው። ለምሳሌ በዜና አበው እንደተጻፈው አንድ አባ አርሳኔዎስ ተብሎ የሚጠራ አባት ጠዋት ፀሐይ ሲወጣ ጀርባውን ለምስራቅ ለፀሐይ ሰጥቶ ፊቱን ወደ ምዕራብ አዙሮ ቀኑን ሙሉ ሲያለቅስ ውሎ ማታ ፀሐይቱ በፊቱ በደረቱ በኩል እስከምትመጣ ድረስ ሙሉውን እንባውን እያፈሰሰ ይውል ነበር ይላል። የግብጽ መነኮሳት ውሃ በጣም ስለሚቸግራቸው ሰሌን ማራስ ስለሚፈልጉ ሰሌናቸውን ወስደው በአባ አርሳኔዎስ ፊት ያስቀምጡት ነበር። አባ አርሳኔዎስም የመነኮሳቱን ሁሉ ሰሌን በእንባው ያርስላቸው ነበር። የአባ አርሳኔዎስ የሌሎቹን ቅዱሳን በረከት በሁላችንም ላይ ይደርብን። አባቶቻችን በእንባ ነው የሚያስቧት ይችን ቀን፣ በሐዘን ቀን ነው የሚያስቧት። ብዙዎቹ የሚንከራተቱት ፍርኩታ ለፍርኩታ የሚዘሩት የፍየል ሌጦ ለብሰው ቆዳ ለብሰው የሚንከራተቱት አባቶቻችን፣ በባዶ እግራቸው እስኪሰነጠቅ ድረስ የሚሄዱት አባቶቻችን፣ ዳባ ለብሰው ቡትቶ ለብሰው ድሪቶ ለብሰው የሚኖሩት አባቶቻችን፣ ጤዛ ልሰው ድንጋይ ተንተርሰው የሚኖሩት አባቶቻችን፣ ተሰውረው በቤተ ክርስቲያን የሚገኙ እኛ የማናያቸው እነሱ የሚያዩን አባቶቻችን፣ እውነተኞቹ ባህታውያን አባቶቻችን፣ እውነተኞቹ ገዳማውያን አባቶቻችን፣ እውነተኞቹ መናንያን አባቶቻችን ይህን ቀን ብቻ እያሰቡ እያለቀሱ ይኖራሉ እንጂ ስለዚህ ቀን ለመናገር አይሞክሩም። ምክንያቱም ይሄ ቀን ቃል የለው። ይሄ ቀን ከቋንቋ በላይ ነው። ይሄ ዕለት ዓርብ ተብሎ ይጠራል። ዓርብ ማለት ምሽት ማለት ነው። ዓርብ ማለት ማለቂያ ማለት ነው። ዓርብ ማለት ማብቂያ ማለት ነው። ዓርብ ማለት መደምደሚያ ማለት ነው። ዓርብ ማለት መካተቻ ማለት ነው። ዓርብ ማለት መጨረሻ ማለት ነው። ምሽት ማለት ነው። ማታ ማለት ነው። ዓርብ ማለት አስቀድሞ ዓርብ የተባለችው የሥነ ፍጥረት መካተቻ ስለሆነች ነው። እሱም ፍጥረቱ ሁሉ ከተፈጠረ በኋላ በመጨረሻ ጊዜ የተፈጠረው እንደምታውቁት አዳም ነው። አዳም የፍጥረት ማዕዘን ተብሎ ይጠራል። የፍጥረት መጨረሻ ተብሎ ይጠራል። የፍጥረት ማብቂያ፣ የፍጥረት ውበት፣ የፍጥረት መደምደሚያ ተብሎ ይጠራል። ሰው ዓርብ ነው የተፈጠረው እና ዓርብ ማለት ማለቂያ ማብቂያ ማለት ነው። አንደኛ። ሁለተኛ ዓርብ ማብቂያ ማለቂያ ማብቂያ የተባለችበት ምክንያት እስራኤላውያን 40 ዘመን ሙሉ መና ሲመገቡ ኑረው መናው የቀረው ዕለተ ዓርብ ዕለት ነው። ዓርብ ማታ ፊንቆን ሲደርሱ መናው አልቆ እህል ተመግበው አድረዋል። የመናው ማብቂያ የመናው መካተቻ ሲሉ ዓርብ ብለው ጠርተዋታል። ሶስተኛ ዓርብ የምትባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል። በዚህ ምክንያት ወዓርበ ፋሲካሆሙ ለአይሁድ ይላል። የአይሁድ ፋሲካቸው መሻ አለቀ ተካተተ ይላል። በዚህ ምክንያት ዓርብ ተብላለች። አራተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር ኑሮ ስራውን የጨረሰው ያጠናቀቀው በዚህ ቀን ነውና በዚህ ምክንያት ዓርብ ተብላለች። ለምን ነው የተመረጠችው ይህች ዕለት ቢባል አዳም የተፈጠረው ዓርብ ነው ብለናል። አንደኛ። ሁለተኛ አዳም ከገነት የተባረረው ዓርብ ነው። ዕፀ በለስን የበላው ዓርብ ነው። እግዚአብሔርም አዳምን ፍለጋ በሰርክ አዳም ወዴት አለህ እያለ ድምፅ እያሰማ የመጣው ዓርብ ነው። በመጨረሻም ክርስቶስ የመጣው ዕለት ዓርብ ነው። የተሰቀለበትን ምክንያት ዓርብን ወደ ወጣበት ወደ ገነት ወደ ልጅነቱ ለመመለስ ክርስቶስ በዚህ ቀን በመስቀል ውሏል። ከራዲዮን የሚባለው ነጭ ወፍ ነው። በነገስታት ቤት የሚኖር ነጭ ወፍ፣ የሚያምር ወፍ ነው። ይሄ ወፍ የተለየ ጠባይ ያለው ነው። ሰዎች ሲታመሙ አምተው ከፊቱ ያቆሙለታል። የታመመው ሰው የማይድን የሆነ እንደሆነ ወፉ ፊቱን ወደ ኋላው ያዞራል። ህመምተኛውን ትቶ በሽተኛውን ትቶ ፊቱን ወደ ኋላው ያዞራል። ያን ጊዜ ለበሽተኛው እንዲህ ይሉታል፣ ስራ ቤተከ እስመ ትመውት ወይ ተሐዩ፣
አንተ እንግዲህ ወዲህ አትተርፍምና ትሞታለህና ቤትህን አስተካክል፣ ገንዘብህን ለነዳያን ሰጥተህ መጽውተህ የሰማይ ቤትህን ሰርተህ ሙት ይሉታል ለበሽተኛው። በሽተኛው ይመለሳል፣ ያሉትን አስተካክሎ ይሞታል። ሁለተኛ ሰውየው የሚድን የሆነ እንደሆነ ህመምተኛው የሚድን የሆነ እንደሆነ ግን ከራዲዮን የሚባለው ነጭ ወፍ ወደ ህመምተኛው ይዞርና አፉን ከበሽተኛው አፍ ይገጥመዋል። የበሽተኛውን አፍ ግጥም አድርጎ ይዞ በሽታውን ምጥጥ አድርጎ ይቀበልለታል። ይሄ ነጭ ወፍ ከራዲዮን የሚባለው ወፍ። ያን ጊዜ ይሄ ወፍ ነጭ የነበረው ወፍ የበሽተኛውን በሽተኛ ወደ ራሱ ሲወስደው ነጭ የነበረው ይጠቁራል፣ ወደ ዳልቻነት ይቀየራል። ነጭነቱ ወደ ቡኒነት ይቀየራል። መልኩ ይቀየራል። ከለሩ ይቀየራል። ሁለተኛ ኃያል የነበረው ወፍ ይደክማል፣ መብረር ያቅተዋል፣ ክንፉ ይንቀጠቀጣል። ከዛ መድኃኒቱን ያውቃልና ወደ ባህር ሄድና ከባህር 3 ጊዜ ብቅ ጥልቅ ብሎ ባህር ውስጥ ይዋኛል። ይገባል፣ ይወጣል፣ ይታጠባል። ከዛ ከፍ ይላል፣ ወደ አየር ይወጣና በአየር 3 ሰዓት ይሞቃል፣ ፀሐይ ይሞቃል። ያን ጊዜ ወደ ቀድሞው ነጭነቱ፣ ወደ ቀድሞው ኃያልነቱ፣ ወደ ቀድሞው አቅሙ፣ ወደ ቀድሞው ጉልበቱ ይመለሳል። ይህ ምሳሌ ነው ብለው አባቶቻችን አስቀምጠውታል። ነጭ ወፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ነጭ መሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስም ጻዕዳ በመለኮቱ ተብሎ ይገለጣል። በመለኮቱ ነጭ ተብሎ ይገለጣል። ነጭ ማለት ንጹህ ማለት ነው። እንከን የሌለበት፣ ነውር የሌለበት፣ ኃጢአት የሌለበት፣ በደል የሌለበት ማለት ነው። ምንም አይነት ጥፋት የሌለበት ማለት ነው። አስደናቂውም ይሄ ነው። ተሰቀለ ለማለት ሞተ ለማለት ምን አርጎ ነው ቢባል ምንም። ምን ሰርቶ ነው ቢባል ምንም። ምን አይነት ወንጀል ተገኝቶበት ነው ቢባል ምንም። ምክንያቱም ነጭ ወፍ ነው። ጻዕዳ በመለኮቱ ተብሎ ይገለጣል። ይሄ ነጭ ወፍ በሽተኛው ቀረበለት። መጀመሪያ ፊቱን አዞረበት በሽተኛው የአዳም ምሳሌ ነው። በሽተኛው የሰው ልጆች ምሳሌ ነው። በሽታ የፍዳ ምሳሌ ነው። የመርገም ምሳሌ ነው። የሞት ምሳሌ ነው። የቅጣት ምሳሌ ነው። ወደ ሲኦል የመውረድ ወደ ገሃነመ እሳት የመውረድ ምሳሌ ነው። የፍዳ የጨለማ የዚያ ምሳሌ ነው በሽታ። ከበሽተኛው ፊቱን አዞረበት ነጭ ወፍ። ምን ማለት ነው ይሄ? 5500 ዘመን እግዚአብሔር በአዳም ፊቱን አዞረበት። 5500 ዘመን። ያ ዘመን ጭንቅ ነበር። እግዚአብሔር ፊቱን ያዞረበት ዘመን፣ እግዚአብሔር ዝም ያለበት ዘመን፣ ልጅነት ያልነበረበት ዘመን፣ ያ ዘመን ከባድ ነበር። ያ ነቢያት የነበሩበት ዘመን፣ ያ ጨለማ ድቅድቅ ጨለማ የነበረበት ዘመን፣ ያ ዲያብሎስ የሰለጠነበት ዘመን፣ ያ ሰይጣን ያለበት ዘመን፣ ያ ዘመን ጭንቅ ነበር። ያ እግዚአብሔር ፊቱን ያዞረበት ዘመን የ5500 ዘመን ምሳሌ ነው። የተከበራችሁ የእግዚአብሔር ልጆች፣ እግዚአብሔር ፊቱን ሲያዞር ይጨንቃል። እግዚአብሔር ፊቱን ካዞረ ሁሉ ነገር ጨለማ ይሆናል። እግዚአብሔር ፊቱን ካዞረ ሁሉ ነገር ገደል ይሆናል፣ ያስጨንቃል። ቤተክርስቲያን የምትጠራን እግዚአብሔር ፊቱን ወደኛ እንዲያዞርልን ነው። የምህረት ፊቱን እንድናገኝ፣ የቸርነት ፊቱን እንድናገኝ፣ የርኅራኄ ፊቱን እንድናገኝ። ቤተክርስቲያን እናንተን ለማሰቃየት አይደለም፣ እናንተን ለማድከም አይደለም። ሕፃናቱ እዚህ ጦማቸውን የሚውሉት ምህረት እየለመንን ነው፣ ቸርነት እየለመንን ነው፣ ርኅራኄ እየለመንን ነው። ክርስቲያኖች ክርስቶስ በየዓመቱ ይሰቀላል ማለታችን አይደለም፣ እየሰቀልነው አይደለም፣ እየገረፍነውም አይደለም። ለመታሰቢያነት ነው ይሄ በዓል። ስናስበው ግን ስለ ቸርነት ስለ ርኅራኄ ብለን ማረን ይቅር በለን ብለን ጦማችንን ሕፃናቱን ጭምር እዚህ እያንገላታን እናውላቸዋለን። ምክንያቱም እግዚአብሔር ዓይኑን ሕፃናቱ ላይ ያስቀምጣል። ሕፃናቱን ይመለከትና ምህረት ያደርጋል፣ ርኅራኄ ያደርጋል። ምን ለምነው ክርስቲያኖች ስለ ራሳችን ብቻ አይደለም፣ ስለ ሀገራችንም ጭምር ነው፣ ስለ ዓለምም ጭምር ነው። ስለ ኢትዮጵያ ብቻ አይደለም፣ ስለ ዓለምም ጭምር ነው የምንለምነው። ሕፃናቱን መስዋዕት አድርገን በእግዚአብሔር ፊት እናቀርባቸዋለን። የሚርባቸው ሕፃናት፣ ገና ሰውነታቸው ያልጠነከረ ሕፃናት፣ ብስኩት የሚገባቸው ሕፃናት፣ ፍትፍት የሚገባቸው ሕፃናት፣ ወተት የሚገባቸው ሕፃናት በዚህ ቀን በእግዚአብሔር ፊት ጦማቸውን እንዲውሉ እናደርጋለን። ለምን? ምህረት እንለምናለን። እግዚአብሔር ፊቱን እንዳያዞር። ያ 5500 ዘመን እግዚአብሔር ፊቱን ያዞረበት ዘመን ነው። 5500 ዘመን ሲፈጸም እግዚአብሔር ፊቱን ወደኛ አዞረ። ክብር ለስሙ ይሁን። እግዚአብሔር የምህረት ፊቱን ወደኛ አዞረ። ወደ ማን አዞረ ማለት ነው? ወደ አዳም አዞረ። ምን አደረገ? ብስራት ላከ፣ የምስራች ላከ፣ መልእክት ላከ፣ ደስታ ላከ። ወደ ማን?
ወደ እመቤታችን ወደ ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ተላከ። ደስ ይበልሽ የሚል ቃል፣ ደስ ይበልሽ የሚል ቃል። ጸጋን የተሞላሽ ሆይ ደስ ይበልሽ። ይሄ ቃል የተላከው ለእመቤታችን ብቻ አይደለም፣ ለቤተ ክርስቲያን የተላከ ቃል ነው። ለእኛ የተላከ ቃል ነው። ለነፍሳችን የተላከ ቃል ነው። የሰው ነፍስ ሆይ ደስ ይበልሽ፣ ጸጋ የሞላብሽ፣ ጸጋ የሚሰጥሽ የሰው ነፍስ ሆይ ደስ ይበልሽ። የሰው ነፍስ ሆይ ሰላምታ ይገባሻል። የሰው ነፍስ ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻል፣ ደስ ይበልሽ የሚል ብስራት ነው። ለጊዜው እመቤታችን ናት የሰማችሁ ይህንን ብስራት። ፍጻሜው ግን ለሰው ነፍስ የተነገረ ደስታ ነው። ለእኔና ለእናንተ ነፍስ፣ ለአዳም ነፍስ፣ ለሔዋን ነፍስ፣ ለብሉይ ኪዳን 5500 ዘመን ለተሰቃዩት ሰዎች ነፍስ፣ በሲኦል ላሉት ነፍሳት የተላከ ብስራት ነው። ይሄ ብስራት እመቤታችን ብቻ ሳትሆን በሲኦል ጭምር የተሰማ ብስራት ነው። ይሄ ብስራት ጸጋን የሞላብሽ ሆይ የሚለው ፊቱን ወደ አዳም አዞረ። ከዛስ አፉን ከአፉ ገጠመ። ደውየውን በእስትንፋሱ በሽታውን ምጥጥ አድርጎ ተቀበለለት ይላል ቅዱስ ነቢዩ ኢሳይያስ። እንዲህ ብሎ ይናገራል። ትንቢተ ኢሳይያስ ምዕራፍ 3 ምዕራፍ 53 ቁጥር 4 ላይ ነሳ ይላል ደዌነ ይላል ወጾረ ሕማመነ፣ ደዌያችንን ተሸክሟል፣ ሕመማችንን ይዟል ይላል። በሽታችንን ተሸከመው ምጥጥ አድርጎ ተቀበለው። ክርስቶስ 33 ዓመት ከ3 ወር በዚህ ምድር ኖረ። የተከበራችሁ ክርስቲያኖች፣ ዛሬ የሚከበረው መስቀል ላይ የተሰቀለበት መከራ ብቻ አይደለም። ጠቅላላ ክርስቶስ 33 ዓመት ከ3 ወር የተቀበለው መከራ የሚታሰብበት ነው። በበረት ሲወለድ ሲንሰፈሰፍ፣ ብርድ ሲያንሰፈስፈው፣ ቅጠል ከለበሰበት መከራ፣ የተሰደደበት መከራ፣ የተራበበት መከራ፣ የተጠማበት መከራ፣ የደከመበት መከራ፣ ድንጋይ ተንተርሶ የተኛበት መከራ፣ በአንዲት ልብስ ያሳለፈበት መከራ፣ ያልተኛበት ጊዜ፣ የሰገደበት ጊዜ፣ የጸለየበት ጊዜ፣ አልዓዛርን ለማስነሳት ለሌሎቹ ተአምራት ለማድረግ ክርትት ያለበት ጊዜ፣ እነዚህ ጊዜያት በሙሉ የሚታሰቡበት ነው። እንዳትሳሳቱ፣ የሚታሰበው የዕለት ዓርብ መከራ ብቻ አይደለም። እንዳትሳሳቱ፣ ግርፋቱ ብቻ አይደለም የሚታሰበው ጠቅላላ 33 ዓመት ከ3 ወር የተቀበለው መከራ ነው። ታውቃላችሁ ወይ? ድርሳነ ማህያዊ እንዲህ ብሎ ይገልጠዋል። ክርስቶስ የተቀበለውን መከራ ሕመማችንን ሲወስድ የተቀበለው መከራ አጠቃላይ ይላል። በጥፊ የተመታው፣ በቡጢ የተመታው፣ ምራቅ የተተፋበት፣ በመሬት የተጎተተው፣ የተገረፈው፣ በዱላ የተመታው፣ በድንጋይ የተመታው፣ ችንካሩ፣ እነዚህ ነገሮች ሁሉ እያንዳንዳቸው ሲቆጠሩ ይላል 19125 ነው ይላል። 19125 ነው ይላል። ጠቅላላ 19125 መከራ ተቀብሎ ይላል አንድ ላይ። ይሄ የታወቀው ነው። ይሄ የተቆጠረው ነው። ይሄ ዮሐንስ ወንጌላዊ የቆጠረው ነው። ይሄ ሌሎቹ ቅዱሳት አንስት ሲከተሉት ያዩት መከራ፣ እነ ሰሎሜ የቆጠሩት፣ እነ ቤርዜድ የቆጠሩት፣ እነ ሜልቴዳ የሚባሉ ሴቶች የቆጠሩት ነው። በቅርብ የነበሩ ሰዎች። ሌላ የማይታወቅ ብዙ አይነት መከራ አለ፣ ብዙ አይነት ስቃይ አለ፣ ማይገለጥ ከአይምሮ በላይ የሆነ ይሄ ወፍ፣ ይሄ ነጭ ወፍ ሕመሙን ልክ ሲወስደው ጠቆረ ይላል። ነጭ የነበረው ወፍ መጀመሪያ ጠቆረ ይላል። ክርስቶስ በመስቀል ላይ የእኛን ኃጢአት በተሸከመበት ሰዓት በእኛ ኃጢአት ጠቁሯል፣ በእኛ በደል ጠቁሯል፣ መልኩ ጠፍቷል። መልኩ የጠፋው በሁለት ምክንያት ነው። አንደኛው በመከራው ምክንያት ያረፈበት ቡጢ ፊቱን አሳብጦት ነበር። ቆዳው ብዙ ተልጦ ነበር፣ ደም ሸፍኖት ነበር። ላዩ ላይ ያለው የሾህ አክሊል ወደ ጭንቅላቱ እየሰረገ እየገባ ጭንቅላቱን እየፈጠፈጠው ነው የሞተው እና ደም ሸፍኖት ነበር። የመከራ ፊት ነበር፣ የስቃይ ፊት ነበር፣ የድካም ፊት ነበር። ስለዚህ መልኩ ጠፍቶ ነበር። እሱነቱ ማንነቱ ተለይቶ እስከማይታወቅ ድረስ ነው ክርስቶስ የተገረፈው። ስጋው አልቆ ቆዳው ተልጦ አጥንቱ እየተቆጠረ እንደሰማችሁት ምስባኩን የ6 ሰዓቱ ላይ ቀነውኒ እደውየ ወእገርየ እጆቼን እግሮቼን ቸነከሩኝ ወሆለቁ ኩሎ አዕጽምትየ አጥንቶቼን ሁሉ ነው የሚለው። አጥንቶቼን አይደለም የሚለው፣ አጥንቶቼን ሁሉ ነው የሚለው። ቆጠሩት ነው የሚለው። ስንት ነው እስኪ አጥንቱ? 1 2 3 እስኪ የጎን አጥንቱ እያሉ እያንዳንዱን አጥንቱን ቆጥረውታል። እንዲህ እስኪሆን ድረስ አካሉ ክፍት ነበር፣ በጅራፍ የተነሳው። ብዙ ጊዜ እንደሚነገረው፣ ብዙ ጊዜ እንደምንነግራችሁ የጅራፉ ጫፍ ላይ የሚቀመጡ የሚታሰሩ ሹል የሆኑ ሚስማሮች አሉ፣ አጥንቶች አሉ።
አንድ ገራፊ የጌታ ጀርባ ላይ አሳርፎ ጅራፉን ሲያነሳው እፍኝ የሚያክል ስጋ ተቆንጥሮ ይነሳል ከገላው። አንድ ጽዋ ሙሉ ደም ከአካሉ ይረጫል፣ ምድሪቱን ያጥለቀልቃታል። ያ ደም ነው ያዳነን፣ ያ ደም ነው ያዳነን። ምድሪቱ ደስታ የምታደርገው ቅዱስ ያሬድ የሚናገረው ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ፣ ምድርም በክርስቶስ ደም ታጥባ ነው የሚለው። ምድር በሙሉ ያ የደም ፍንጣቂ እዚያ ብቻ አይደለም ያረፈው፣ እዚህም አርፏል። የቆምነው የጌታ የደም ጠብታ ላይ ነው የቆምነው። ቤተክርስቲያን የሚሰራው አባቶቻችን የሚሉት የጌታ የደም ጠብታ ያረፈበት ነው ቤተክርስቲያን የሚሰራበት፣ ታቦት የሚያርፍበት፣ ቃለ እግዚአብሔር የሚነገርበት፣ መስቀል የሚያርፍበት፣ ቅዳሴ የሚቀደስበት፣ ስጋው ደግሞ የሚፈተትበት ቦታ የጌታ ደም ያረፈበት የነጠበበት ቦታ ነው። የቆምነው ወደን አይደለም፣ መስቀል ላይ ቆመን ነው የክርስቶስን መከራ የምናስበው። ደሙ ላይ ቆመን ትኩስ የሆነ ደም ላይ፣ የሚያነጻ ደም ላይ፣ ኃይል ያለው ደም ላይ፣ አቅም ያለው ደም ላይ፣ ለኛ የፈሰሰ ደም ላይ፣ የደም ኪዳን የደም ቀለበት ላይ ቆመን ነው ሙሽራችን ክርስቶስን የምናከብረው። ክርስቶስ ቤተክርስቲያንን ያገባት በዚህ ቀን ነው። ሙሽራይቱን ያገባት ቤተክርስቲያኒቱን የጠለፋት። ትናንት አጥሯት ነበር ቤተክርስቲያኗን። ትናንት እሱን ነበር ስናስታውስ የነበረው። አባታችን ሲያጥቡን የነበረው፣ በየቤተክርስቲያኑ አስተዳዳሪዎች ሊቃነ ጳጳሳት ሲያጥቡን የነበረው ክርስቶስ ተንበርክኮ ሙሽራይቱን ቤተክርስቲያንን እግሯን ያጠባትን የዚያ ምሳሌ ነበር። ከዚያስ በዕለተ ዓርብ መስቀል ላይ ክርስቶስ ሙሽራይቱን ጠልፏታል፣ አግብቷታል። እንዴት ሆኖ? ራቁቱን ሆኖ ስጋውን እየቆረሰ ደሙን እያፈሰሰ የሾህ አክሊል ደፍቶ ያለ አያምርም። ለምን? የሌባውን ሌብነት ተሸክመዋል። የአመንዝራውን አመንዝራነት ተሸክመዋል። የውሸታሙን ውሸት ተሸክመዋል። የፈሪሳውያንን ፈሪሳዊነት ተሸክመዋል። የግብዞቹን ግብዝነት ተሸክመዋል። የይሁዳን መሸጥ፣ የይሁዳን አሳልፎ መስጠት ተሸክመዋል። የኛን ክህደት፣ የኛን አስመሳይነት መስቀል ላይ ተሸክመዋል። ስለዚህ እኛ ብናየው ራሱ ምን እንደምንለው ታውቃላችሁ? ያኔ ብንገኝ በአካል አንተ ሌባ ብለን ነው የምንሰድበው። ምክንያቱም የኛን ሌብነት እሱ ተሸክሟል በዛ ሰዓት። እኛ እንዲህ ብለን እንሰድበዋለን። የየራሳችን ኃጢአት፣ የኃጢአት መልኩ ምን ይመስላል ተብላችሁ ብትጠየቁ ክርስቶስ መስቀል ላይ የተሰቀለበትን መልክ ይመስላል። ክርስቶስ መስቀል ላይ የተሰቀለበትን መልክ የ3 ሰዓቷን ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለውን መልክ ይመስላል። ገላትያ ምዕራፍ 3 ቁጥር 13 ላይ ቅዱስ ጳውሎስ እንዲህ ይላል፣ በእንጨት የተሰቀለ የተረገመ ነው ጽፏን ይላል። ክርስቶስ ይላል እኛን ይላል ሁላችንን ይላል ከእርግማን ይዋጀን ዘንድ ይላል ስለ ሁላችን እርግማን ሆነ ይለዋል ቅዱስ ጳውሎስ። ክርስቶስን እርግማን ብሎ ይጠራዋል። እደግመዋለሁ፣ ቅዱስ ጳውሎስ ነው የሚለው ገላትያ ምዕራፍ 3 ቁጥር 13 ላይ ክርስቶስን እርግማን ብሎ ይጠራዋል ቅዱስ ጳውሎስ። ይከብዳል ይሄ ቃል። ክርስቶስ እንዴት እርግማን ተብሎ ይጠራል? እንዴት ክርስቶስ መርገም ተብሎ ይጠራል? እንዴት በእንዲህ አይነት አጠራር አገላለጽ ክርስቶስ ይገለጻል ቢባል ወዳጆች ያን ጊዜ የሁላችንን እርግማን መስቀል ላይ ተሸክሞ ነበር። ከራስ ጠጉሩ እስከ እግር ጥፍሩ ድረስ የአዳም በደል አርፎበት ነበር። ኢሳይያስ እንዲህ ይላል፣ በደላችንን ይላል በእርሱ ላይ አኖረ ይላል። በደላችንን ነው የሚለው። አሁን ዝም ብላችሁ ስታስተውሉት በደል እንዴት አኖረ ሲባል እንዴት የሚገለጥ ይመስላችኋል? በደልን ማስቀመጥ ይቻላል ወይ? በደል ማስ የለውም፣ ቮሊዩም የለውም፣ ዴንሲቲ የለውም። በደል ቁስ አይደለም። ኃጢአት ቁስ አይደለም፣ ሚዳሰስ አይደለም። መጽሐፍ ግን የሚለው በደላችንን ነው የሚለው፣ በእርሱ ላይ አኖረ ነው የሚለው፣ ክርስቶስ ላይ ነው። ስለ መተላለፋችን ቆሰለ ይላል። ከዚያስ ስለ በደላችንም ደቀቀ ይላል። ያደቃል። የኛ በደል ያደቃን፣ ግን ማንም አይችለውም ከክርስቶስ በቀር። ጻድቃን ሰማዕታት ያን ጊዜ ቢሰቀሉ ያጠፋቸዋል፣ መሸከም አይችሉም። ያ ትከሻ የክርስቶስ ብቻ ነው። ያ ትከሻ የክርስቶስ ብቻ ነው። ይሄን በደል ይሄን ኃጢአት መሸከም የሚችለው ክርስቶስ ብቻ ነው። ይሄ ከራዲዮን ይሄ ነጭ ወፍ በደላችንን መስቀል ላይ ምጥጥ አድርጎ ወሰደው፣ እሱ ላይ አረፈ። ከዚያስ ጠቆረ። እንወደው ዘንድ ደም ግባት የለውም ተብሎ የተገለጠው ለዚህ ነው። ይሄ ኃያል የነበረው ወፍ መብረር አቃተው ይላል። መብረር አቃተው። ይሄ ከራዲዮን ነጭ ወፍ የበሽተኛውን በሽተኛ ሲወስድ በሽታ ሲወስድ ደከመ፣ አቅም አጣው። ክንፉ ይንቀጠቀጣል ይላል። ክንፉ ይንቀጠቀጣል፣ ኃይል ያጣል፣ መብረር ያቅተዋል።
ክርስቶስ የኛን በደል በተሸከመበት ሰዓት ደክሟል። መስቀል ላይ ደክሟል። አስቀድሞ እንደገለጠው ራሱ የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ፣ የማቴዎስ ወንጌል ምዕራፍ 26 ከቁጥር 39 ጀምሮ ነፍሴ እስከ ሞት ድረስ አዘነች ተከዘች እያለ የተናገረው ለምን እንደሆነ ታውቃላችሁ? ቀድሞ የሁላችንን የበደል ጽዋ ስለሚጠጣ እየተጨነቀ ላቡ እየወረደ ነበር ይጸልይ ነበር። ለባህሪው አይስማማው ኃጢአታችን። ክርስቶስ እንዳልኳችሁ መስቀል ላይ ሲሰቀል የሁላችን መርዝ ያርፍበታል። የሁላችን በደል የሁላችን ነውር ያርፍበታል። እና ለባህሪው ስለማይስማማው አስቀድሞ የተጨነቀው የሰዎችን ነውር ቆሻሻ እንዴት አድርጌ ነው የምሸከመው? አንድ ምሳሌ ልንገራችሁ፣ ጸያፍ ምሳሌ። የሰው ቆሻሻ ጠጡት ተብሎ በብርጭቆ ቢሰጣችሁ እንዴት ትጸየፋላችሁ? እንዴት ሰውነታችሁ ይለዋወጣል? እኔና እናንተ ይህንን እንጸየፋለን። ክርስቶስ ኃጢአትን ይጸየፋል፣ ኃጢአተኛን ግን አይጸየፍም። ስለ ኃጢአተኞቹ ስለኛ ብሎ የኛን ኃጢአት መስቀል ላይ ጠጣው። የኛን በደል ጽዋ መስቀል ላይ ጠጣው። የኛን የሞት ጽዋ መስቀል ላይ ጠጣው። ጭልጥ አድርጎ ጠጣው። እንዲያሳልፈው እንዲያልፍ እንደሱ ነው። መጀመሪያ ምን እያለ እንደነበር ታውቃላችሁ? ይህች ጽዋ ከኔ ትለፍ ይል ነበር። ለምን? በጣም ከባድ ስለሆነ። ነገር ግን ያንተ ፈቃድ ይሁን፣ የኔ ፈቃድ አይደለም። ስጋ ይደክማል፣ መለኮት ግን ይፈልጋል። ስለዚህ ያንተ ፈቃድ ይሁን እያለ የአባቱን ፈቃድ መስቀል ላይ ጠጣው፣ ፈጸመው። የሁላችንን የበደል ጽዋ የመርገም ጽዋ እሱ ነው ምጥጥ አድርጎ። የከራዲዮን የሚባለው ነጭ ወፍ የበሽተኛውን በሽተኛ ምጥጥ አድርጎ ከዛ ክርስቶስ ደከመ። ወፉ ልክ እንደደከመ ወደ አየር ወጣ። ወፉ ወደ አየር ይወጣና ለ3 ሰዓታት ፀሐይ ይሞቃል። ክርስቶስም የኛን በደል ምጥጥ አድርጎ ከሰማይ በታች ከምድር በላይ ሆኖ አየር ላይ መስቀል ላይ ተሰቅሎ ለ3 ሰዓታት ይቆያል። ለ3 ሰዓታት። እነዚህ 3 ሰዓታት አስጨናቂዎች ናቸው። አሁን እኛ ስንናገረው 3 4 እያልን በሚያምር ቃል ስንገልጠው ቀላል ይመስላል። ይሄ ግን መከራ ነው፣ በጣም ከባድ ነው። እኔ እጨነቃለሁ በጣም በእውነት ለመናገር የስቅለት እንደማስተማር የሚከብደኝ ጊዜ የለም። ምክንያቱም የትኛውን ተናግረን የትኛውን እንተዋለን? እንዴትስ ደግሞ ዋናው ነገር እንዴት ይገለጣል? እሱ ያስጨንቃል። ራሱ ጌታ የተናገረው ነገር አለ። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ብዙ ብየ ዘእነግረክሙ የምነግራችሁ ብዙ ነበረኝ ወባህቱ ይላል ኢትክሉ ጸዊሮቶ ግን ልትሸከሙት አትችሉም ይላል። መስማት ክርስቶስ እኮ መከራውን ተሸክሞታል። እኛ መስማት አንችልም፣ ሰምተን መሸከም አንችልም። ማንም ሊቅ ማንም የበቃ ቅዱስ እዚህ ቢመጣ ይህንን ቀን ነው የምላችሁ በሙሉነት በጥጉ መግለጥ አይችልም። ማንም ነው የምላችሁ። ዮሐንስ አፈወርቅም ያለቅሳል እንጂ በቃል ግን ሊገልጠው አይችልም። ሌሎችም ቢሆኑ የእመቤታችን ሐዘን እንዴት ይገለጣል? የእመቤታችን መከራ እንኳን እንዴት ይገለጣል? አንድ ልጇን መስቀል ላይ ራቁትን ባየችው ጊዜ ያነባችው እንባ፣ የሰፈረችው የመዳፍ እንባ፣ ወደ ሰማይ የተረጨ እንባ ያ እንዴት ይገለጣል? በአይሁድ መካከል ስታለቅስ የቀለዱባት መቀለድ፣ የተሳለቁባት መሳለቅ ያ እንዴት ይገለጣል? የእናት ሐዘን የእናት መከራ እንዴት ይገለጣል? እመቤታችን ራሷ በለሃ ማርያም ተብሎ የሚጠራ አለ። 6 ሰዓት 9 ሰዓት ላይ የሚነበብ ለሃ ማርያም ማለት የማርያም ለቅሶ ማለት ነው። የማርያም ሐዘን ማለት ነው። የእመቤታችን የቅድስት ድንግል ማርያም ስታለቅስ ይላል ለሃ ማርያሙ ላይ አባ ሕርያቆስ እንደገለጠው እነ ራሔልን እያነሳች ታለቅሳለች። ራሔል ልጆቿን በጭቃ ውስጥ ረግጣለች። ግን ራሔል ስለ ልጆቿ ብታለቅስ እንኳን አላቀፈቻቸው፣ አልሳመቻቸው። እኔ ግን አቅፌዋለሁ፣ እኔ ግን ስሜዋለሁ፣ አሳድጌዋለሁ፣ አዝየው ተንከራትቻለሁ። ስለዚህ አለቅስ ዘንድ ይገባኛል። የኔ ሐዘን ዓለም ላይ ካሉት እናቶች ሐዘን ሁሉ የተለየ ነው እያለች ነው የምታለቅሰው። ሰው ሁሉ 7 ልጅ ኑሮት 1 ልጅ ሊሞትበት ይችላል። 6 ልጆች ይኖሩታል። እኔ 1 ልጅ አለኝ እሱ ሞተ እያለች ታለቅሳለች። ይሄ ብቻም አይደለም። እናቶች ልጆቻቸው በህመም ሊሞቱባቸው ይችላሉ። የኔ ግን በህመም አይደለም ተሰቅሎ ነው የሞተው እያለች ታለቅሳለች። ይሄ ብቻም አይደለም። መሰቀሉ ብቻ ሳይሆን ስንት ጊዜ እንደተገረፈ ይሄ ከአቅም በላይ ነው፣ ከመነገር በላይ ነው። ለራቁትነቱ ለብቻው እመቤታችን ትሰግዳለች። አመሃ ወሰላም ለእርቃንከ ብላ ለራቁትነት ሰላም ይሁን ብላ ለጌታ ራቁትነት ትሰግዳለች። ራቁቱን ነው የተሰቀለዋ። በአደባባይ ራቁቱን ነው የተሰቀለው። አምላክ እኮ ነው፣ ግን እርቃኑን ነው የተሰቀለው። ጻድቅ ነው፣ የዋህ ነው፣ ምንም ወንጀል ጥፋት እንከን የለበትም፣ ግን ራቁቱን ነው የተሰቀለው። እነዚህን ነገሮች ስናስብ የተከበራችሁ ክርስቲያኖች ብዙ ስለ አይሁድ እንናገራለን።
ያው እኛም ሰቅለናን ሰው እንደሚታወቀው እኛም ዘግዝቀን ሰቅለናን እንደ ፊልም እንደ ቲያትር በቅርበት ተመልክተነዋል፣ ቆመን አይተናል። በሀገራችን ውስጥ ብዙ ነገሮች ተከናውነዋል። አይሁድን መውቀስ ብቻ አይደለም። የተከበራችሁ ክርስቲያኖች ይሄ ቀን የመሰራት ቀን ነው። የመሰራት ቀን ነው። እንደገና የመታነስ ቀን ነው። እንዳው ስቅለትን አክብረን ይህን ያህል ስግደት ሰገድን ብለን ተወዳድረን ተፎካክረን ምንጣፍ አንጥፈን በሰፊው ቦታ ይዘን ብቻ የምንሄድበት አይደለም። እየነቀፍኩ አይደለም። እሱን ምእመናን መልካም ነው፣ መልካም ነው መምጣታችን። ልጆቻችሁን ይዛችሁ መምጣታችሁ ደስ ይላል። እግዚአብሔር ለሁላችንም ጸጋውን በረከቱን ያድለን። ግን ከዚህ ስንመለስ መስቀል ላይ መሆናችንን ደግሞ እንዳንረሳ። ሰው አይሰቀልም። ይቺ ሀገር ቅድስት ናት። ሰው አይገደልባትም። ይቺ ሀገር ታቦት ያላት ናት። ይቺ ሀገር ስርዓት ያላት ናት። ይቺ ሀገር የራሷ ሕግ ያላት ናት። ይቺ ሀገር የራሷ መመሪያ የራሷ ደንብ ያላት ናት። ይቺ ሀገር መንፈሳዊነት የሚሰለጥንባት ሀገር እንጂ ሰው ተዘቅዝቆ የሚሰቀልባት ሀገር፣ የሚፈናቀልባት ሀገር አይደለችም። ድሃ የሚያለቅስባት መሆን የለባትም። ሰው የሚገደልባት ደም የሚፈስባት ሀገር መሆን የለባትም። ይቺ ሀገር ሀገራችሁ እንድትጠብቁ ያስፈልጋል። በመንፈሳዊነት እንድትጠብቁ ያስፈልጋል። የአይሁዳውያንን ታሪክ እየደገምን ነው። ጨካኞች እየሆንን ነው። ሞት አያስፈራንም። ሞት አያስደነግጠንም። መግደል አይጨንቀንም። የመምታት ያህል ነው የሚሰማን፣ የመስደብ ያህል ነው የሚሰማን። አያችሁ ክርስቶስ መስቀል ላይ እንደዛ ሆኖ ሲሰቀል እመቤታችን ቅድስት ድንግል ማርያም ስለ ልጇ እንዲህ አልቅሳለች። ይሄ እንዴት ይነገራል? ይሄ እንዴት ቃል ያገኛል? ከምንም በላይ ነው፣ ከአይምሮ በላይ ነው። ይህንን ነው ቅዱስ ዮሐንስ አፈወርቅ የተናገረው። የምትወዱት አልቅሱለት ያለው ለዛ። ከዛስ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እጁ ላይ ያረፈው ችንካር፣ እጆቹን ከመስቀሉ ጋር ያጣበቀው ችንካር ደሙ በኃይል እየፈሰሰ ሲሄድ ችንካሩ ራሱ በኃይል አካሉን እየጎተተው እያስጨነቀው መተንፈስ እያቃተው ነበር ይመጣ የነበረው። መተንፈስ እያቃተው። እኔ ደግሞ በጣም የሚገርመኝ ሌላውም እንደሆነ ታውቃላችሁ፣ በእነዚህ ሰዓታት ውስጥ ክርስቶስ ዝም አላለም። መስቀል ላይ ተሰቅሎ እንኳን ዝም አላለም። 7 ጩኸቶችን ጮኻል። 7 የመስቀል ጩኸቶች የሚባሉ 7 አጽርሃ መስቀል ተብለው የሚጠሩ አሉ። ቅዱስ ያሬድ በጾመ ድጓው የሚገልጣቸው ተሰሟቸዋላችሁ። በኋላም አሁንም ከልሃ፣ ጸርሃ፣ ገአረ ብሎ ይጠቅሳቸው። ከልሃ ማለት የስቃይ ጩኸት ነው። ችንካሩ ሲያርፍበት የሚያመው እጁ የሚያቃስተውን መቃሰት እሱን ክላህ ብሎ ይጠራዋል። ከልሃ ጮኸ። ጸርሃ ማለት ደግሞ ጮኸ ብቻ ሳይሆን ጩሆ ተጣራ ማለት ነው። ጩሆ የሚጣራው ማንን ነው ቢባል አምላኬ አምላኬ ለምን ተውከኝ ብሎ የጮኸው ጩኸት ነው። 3ኛው ገአረ ማለት ጓጎረ ማለት ነው። ክርስቶስ የሞተው እየጓጎረ ነው። ይህንን የምትረዱኝ ገጠር የኖራችሁ ሰዎች ብቻ ናችሁ። ከብት ሲታረድ ይጓጉራል። ጉሮሮው ላይ ቢላው ሲያርፍ ሊሞት ሲል ደመ ነፍሱ ልታልፍ ሲል ከፍተኛ የሆነ የመጓጎር ድምፅ፣ የጉሮሮ ድምፅ ያሰማል። ክርስቶስ እንደዛ ነው የሞተው። ይሄ ብቻም አይደለም፣ የሚያደርጉትን አያውቁምና ይቅር በላቸው እያለ እየጮኸ ነው የሞተው። አይገርማችሁም ወይ? ገና ችንካሩ ሳይወልቅ ላዩ ላይ ያለው የእሾህ ዘውድ ሳይነሳ ላዩ ላይ ያለው ብረት ሳይነቀል መከራ ውስጥ ሆኖ ጥዝጣዜው ሳይለቀው ስጋው አልቆ አጥንቱ እየተቆጠረ እዚያ መከራ ውስጥ ሆኖ እየጮኸ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የሞተው። ሰው ሊሞት ሲል አይናገርም። ኢነርጂውን ይቆጥባል፣ ኃይሉን ይቆጥባል። ለምሳሌ ውሃ ቢፈልግ ውሃ ስጡኝ ማለት አይፈልግም። ለምን? ውሃ ሲል ነፍሱ ልታልፍ ትችላለች። ስለዚህ ያችን ይቆጥባታል። ምናልባት በምልክት ውሃ የመጠጣት ምልክት ሊያሳያችሁ ይችላል። ክርስቶስ ግን እየሞተ ነው የምላችሁ። ኃይሉን አልቆጠበውም። እንዲያውም ኃይሉን ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለውን መላ ኃይሉን የሚያደርጉትን አያውቁምና ይቅር በላቸው ለሚለው ኃይል ሰውቶታል፣ አቃጥሎታል። ይሄ የማይገለጥ ነው እንዳልኳችሁ። ይሄ ከቃል በላይ ነው። ይሄ ከቋንቋ በላይ ነው። እነዚህ ነገሮች የቤተ ክርስቲያኗ ከቃል በላይ ስለሆነ ነው እነዚህን የምናሳየው። ይሄን ታዩታላችሁ። ይሄ አውድ ስጋው ደግሞ የሚሰጥበት የምንቀበልበት ነው። እንድንቆርብ ምልክት ሆኖ ምሳሌ ሆኖ የሚሰጠን ነው። ክርስቲያኖች እነዚህን ሁሉ የምናደርገው ይሄ ጌጥ አይደለም፣ ዲኮር አይደለም። ይሄ መከራ የሚሰበክበት ነው። ከቃል በላይ ስለሆነ እንዳልኳችሁ፣ ከቋንቋ በላይ ስለሆነ ግብረ ሕማማቱ ጋር የታሰረው መስቀልም ያንኑ የሚገልጥ ነው። ካህናቱ ጥቁር የሚለብሱት ያንን የሚገልጥ ነው። መከራውን የሚገልጥ ነው። ለምን? ከቃል በላይ ነዋ። ቤተክርስቲያን ምጥ ላይ የምትሆንበት ጊዜ ይሄ ጊዜ ነው። ምጥ ላይ የምትሆንበት ይሄ ነጭ ወፍ በሽታውን ወሰደ፣ ጠቆረ። ከዛ ለአየር ላይ 3 ሰዓት ቆየ።
ከዛ ወደ ባህር ገባ። ከባህሩ 3 ጊዜ ብቅ ጥልቅ ብሎ ወደ ቀድሞው ነጭነቱ ተመለሰ። ክርስቶስም መስቀል ላይ 3 ሰዓት ቆየ። ከዚያ ሞተ። 11 ሰዓት ላይ በአካለ ሥጋ ወደ መቃብር ወረደ። ከዚያስ በመቃብር በደላችንን ቀብሮት እሱ ብርሃነ መለኮቱን ተዋህዶ አንድ ወገን ሆኖ ተነሳ። ክብር ምስጋና ለስም አጠራሩ ይሁን። ነጭ ወፍ ከራዲዮን ሞትን ድል አደረገ፣ አሸነፈ። ሞትን ብቻ ሳይሆን የእኛን ሞት ቀበረው። ከራዲዮን ተብሎ የሚጠራው ለዚህ ነው። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት የመጨረሻውን ሥራ የሰራበትና ሰማይ እንደገና የተሰራበት ዓለም በሙሉ እንደገና የታደሰበት ነው። ቅዱስ ሉቃስ ይናገራል። የሉቃስ ወንጌል ምዕራፍ 23 ቁጥር 44 ጀምሮ ወጸልመ ኩሉ ዓለም ይላል። ዓለም በሙሉ ጨለማ ሆነ። ወቀትሮ ይላል ጊዜ 3 ሰዓት ሞተ ፀሐይ። ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ይላል። ፀሐይ የመጨረሻው የኛ ብርሃን መጨረሻ መለኪያ ነው። የኛ አሁን ታዩታላችሁ። በተለይ ውጭ ያላችሁ ሰዎች የፀሐዩን ብርሃን የፀሐዩን ቃጠሎ ያያችሁት ነው። ክርስቶስ በተሰቀለ ሰዓት ግን ይህ ፀሐይ የለም። ምክንያቱም እውነተኛው ፀሐይ ክርስቶስ በመስቀል ላይ ተሰቅሏል። ያ መከራ የሚነገርበት ጊዜ ነው። የተከበራችሁ የእግዚአብሔር ልጆች ሐዋርያው ቅዱስ ጳውሎስ እንዲህ ይላል። 2 ነገሮችን ብቻ ተናግሬ እጨርሳለሁ። ገላትያ ምዕራፍ 3 ቁጥር 1 ጀምሮ እናንተ የገላትያ ሰዎች ሆይ ይላል ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይልና እነሆ ክርስቶስ በዓይናችሁ ፊት ይላል እንደ ተሰቀለ ሆኖ ተስሎ ነበር ይላል። ይሄው ቤተክርስቲያኗ ላይ ያሉት ስዕላት ቤተክርስቲያኗ ላይ ያሉት በዓይናችን እንዲሳል ነው። ክርስቶስ የተሰቀለበትን ወንጌል ላይ ሲሰሙ በኋላም ተሰሙታላችሁ የራስ ቅል ተብሎ ነው የሚጠራው። ጎልጎታ ማለት ሌላ ስሙ የራስ ቅል ነው የሚባለው። የራስ ቅል ለምን እንደሚባል ታውቃላችሁ? አንደኛ የአዳም ራስ ቅል ያለበት ቦታ ነው የጌታ መስቀል የተተከለው። ሁለተኛው ትርጉም ግን የራስ ቅል የሚባለው ክርስቶስ በእኛ ራስ እንዲኖር የራስ ቅላችን እንደሆነ አይምሮአችን ጭንቅላታችን እንደሆነና በእኛ አይምሮ ተስሎ እንዲኖር ይህን ለማሳየት ነው። በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ አልነበረምን? ገላትያ ምዕራፍ 4 ቁጥር 19 ላይ ደግሞ ልጆች ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል፣ ጭንቅ ይዘኛል ይላል። ቤተክርስቲያን በዚህ ዘመን ምጥ ላይ ናት። እየጨረስኩ ነው። ቤተክርስቲያን በዚህ ዘመን ምጥ ላይ ናት፣ ጭንቅ ላይ ናት። በተለይ ደግሞ በወጣቱ አይምሮ ክርስቶስን ለማስቀመጥ እቺ ቤተክርስቲያን በመቋሚያ በጸናጽል በከበሮ በካህናቱ አለባበስ አስቀድሜ በገለጥኳቸው በእነዚህ ስርዓቶች መከራዋን ታያለች። ቤተክርስቲያን መከራዋን ታያለች፣ ስቃዩዋን ታያለች። ካህናቱ ክርስቶስን እየሰበኩ ሌሊት ቁመው ያድራሉ። ብቻቸውን ነው የሚያድሩት። ሰዓታት ይቆማል፣ ጥቂት ሰው ነው። ማህሌት ይቆማል፣ ጥቂት ሰው ነው። ቅዳሴ ይቀደሳል፣ የሚቆርበው ጥቂት ሰው ነው። ጉባኤ ይዘጋጃል፣ የሚመጣው የሁሉ ህዝብ አይደለም፣ ጥቂት ሰው ነው የሚመጣው። ቤተክርስቲያን ክርስቶስን ያልሰበከችበት ስለ ክርስቶስ ያልተናገረችበት ጊዜ የለም። መስቀል ያልተነገረበት መከራ ያልተነገረበት ጊዜ የለም በጭራሽ። ግን መርጠን ነው መምጣት የምንፈልገው፣ መርጠን ነው መስማት የምንፈልገው። በጣም ብዙ አይምሯችን በብዙ ነገር ተይዟል በዚህ ዘመን። የተከበራችሁ ክርስቲያኖች፣ በተለይ ወጣቶች በስልክ ሱስ አይምሯችን ተይዟል፣ በፌስቡክ ሱስ አይምሯችን ተይዟል፣ በቲክቶክ በዩቲዩብ በኢንስታግራም በሌላውም አይምሯችን ተይዟል፣ በፊልሙ በኳሱ አይምሯችን ተይዟል። ውስን ጊዜ እንኳን ለክርስቶስ መስጠት አንፈልግም። አያችሁ፣ ከእግዚአብሔር የመራቅ በሽታ፣ ቢዚ የመሆን በሽታ፣ ራስን ቢዚ ማድረግ፣ ቢዚ የሆንበት ጉዳይ ቢታይ የማይጠቅም ከክርስቶስ የለየን ቢዚነት። እነዚህ ነገሮች ተመልከቷቸው ክርስቲያኖች፣ አደራችሁን። ይህንን ከሰማችሁ በኋላ ነገም ቤተክርስቲያን አለች፣ ከነገ ወዲያም ቤተክርስቲያን አለች፣ ሰኞም ቤተክርስቲያን አለች፣ ለዘላለም ቤተክርስቲያን አለች። ወጣቶች ወንድሞቻችን እህቶቻችን፣ ዘመናችን ከባድ ነው። ከቤተክርስቲያን አትውጡ፣ ከቤተክርስቲያን አትለዩ። ወደፊት የሚመጣው ጊዜ አባቶቻችን አሳልፈውታል፣ እናቶቻችን አሳልፈውታል። እነሱ ጊዜያቸውን እየተጠባበቁ ያሉ ናቸው። ነገር ግን ቤተክርስቲያን እኛ እጅ ላይ ወድቃለች። በዚህ ዘመን ሀገር እኛ እጅ ላይ ናት። በዚህ ዘመን ኃላፊነት እኛ እጅ ላይ ነው። በዚህ ዘመን ቤተክርስቲያንን የመረከብ የርክክብ ጊዜ ነው። ቤተክርስቲያንን ለመረከብ እጃችሁ ላይ ምን አለ? ትከሻችሁ ምን ያህል ጠንካራ ነው? ወገባችሁ ምን ያህል ጠንካራ ነው? አስተሳሰባችሁ ምን ያህል ጠንካራ ነው? አመለካከታችሁ ምን ያህል ጠንካራ ነው? ቤተክርስቲያንን ለመረከብ ቤተክርስቲያንን ስትረከቡ የውላችሁ ህንፃውን ብቻ አይደለም የምትረከቡት፣ እኛንም ነው የምትረከቡት። እኛን ስትረከቡ ከነ ክፋታችን ሊሆን ይችላል የምትረከቡን፣ ከነ ማስመሰላችን ሊሆን ይችላል የምትረከቡን። እንድትዘጋጁ ነው ይሄን የምነግራችሁ። የእኛን ኃጢአት ተመልክታችሁ እንዳትወድቁ ነው ይሄን የምላችሁ።
እኛን ስትረከቡን ከነ ስግብግብነታችን ሊሆን ይችላል፣ ከነ ገንዘብ ወዳድነታችን ሊሆን ይችላል፣ መምህርነታችንን በአግባቡ ካለመወጣታችን ጋር ሊሆን ይችላል። ግን ምንም ይሁን ምን ቤተክርስቲያንን ስትረከቡ አብራችሁ መረከብ አለባችሁ። ከነ ይሄ መጥፎ ነገር ምንለው እኛ በሌላ ምን ተረጉማቸው ነገሮች እነሱንም ጭምር ያው በጊዜው መጥራት የለበትም ማለት አይደለም፣ ግን ከነዚህም ጭምር ለመረከብ መዘጋጀት አለባችሁ። በጣም ብዙዎቻችን ቤተክርስቲያን ስንመጣ የተመቻቸ ነገር እንፈልጋለን። የተመቻቸ ነገር በቃ ቤተክርስቲያን መተን ማርፈድ የለብንም፣ መብዛት የለበትም፣ መንዛዛት የለበትም፣ መለመን የለብንም፣ ገንዘብ መጠየቅ የለብንም ብለን ነው የምናስበው። እንዲሆነን እንመጣና ይሄንን ስንጠየቅ በቃ ቤተክርስቲያን አልሄድም ከዛሬ ጀምሮ እንላለን። ከነ ችግሯ ልትቀበሏት ይገባን። ቤተክርስቲያንን ጥላ ዘግዝቃ ብትለምናችሁም ከነ ረሃቧ፣ ከነ ድካሟ፣ ከነ ድህነቷ ነው ቤተክርስቲያንን መረከብ ያለባችሁ። ጀግና ማለት እንደሱ ነው። አባቶቻችን ቤተክርስቲያንን ገንዘብ ሳይኖራት ነው የተቀበሉት፣ ያስረከቡን ደግሞ። ይሄን ማወቅ ያስፈልጋል። ስለዚህም ይሄ ነጭ ወፍ በሽታችንን ምጥጥ አድርጎ የወሰደበት ቀን ነው። በሽታችን ተወስዷል፣ ህመማችን ተወስዷል። ከዚህ በኋላ ያለው እኔና እናንተ የምንፈጥረው በሽታ ነው። እኔና እናንተ የምንፈጥረው ኃጢአት ነው። በጣም ግን አስደናቂው ምእመናን፣ ጨረስኩኝ ይቅርታ ስላሰለቸዋችሁ። በጣም ግን አስደናቂው ምን እንደሆነ ታውቃላችሁ? እኛ የፈጠርነውን ህመም አሁን እንኳን የፈጠርነውን ህመም ክርስቶስ ለመሸከም ዝግጁ ነው። በማን በኩል? በካህናቱ በኩል። ካህናቱ በኋላ በወይራ ይጠበጥቡናል። በወይራ እየጠበጠቡ ኃጢአታችንን ይቀበሉናል። በዚህ ቀን ብቻ የሚያልቅ አይደለም። ከተወሰኑ ሰዓታት በኋላ ደግሞ ከተወሰኑ ቀናት በኋላ ከአባቶቻችን ጋር እንገናኛለን፣ ከነፍስ አባቶቻችን ጋር። ለምን በወይራ እንደሚጠበጥቡን ታውቃላችሁ? ይሄ ቀን ዕለተ አስተስርዮ ይባላል ብያችኋለሁ። መጀመሪያ የስርየት ቀን። ከዛ አሁን ደግሞ አዲስ ኪዳን ካህናቱ ይቺ ወይራዋ ይሁዳ ንስሐ ግባ እያለች የነገረችው ናት። ወይራዋ ሊታነቅ ሲሄድ ገመዱን ሲያስር ይሁዳ ነስህ ከመሁ ከጴጥሮስ፣ እንደ ወንድም እንደ ጴጥሮስ ንስሐ ግባ እያለች እየደጋገመች ትነግረው ነበር። ይሄ ወይራ መጠብጠቢያ ታዲያ ምንድን ነው ከተባለ ንስሐ ግቡ ነው። ክርስቶስ ኃጢአታችንን ለመሸከም ዝግጁ ነው። ንስሐ ግቡ። የትኛውንም ኃጢአት ብትሰሩ፣ የትኛውንም በምንም አይነት አኗኗር ኖራችሁ ሊሆን ይችላል፣ ግን እግዚአብሔር ለየትኛውም ኃጢአት ይቅር የማለት አቅም አለው። ይቅር የማለት አቅም አለው። ለየትኛውም ኃጢአት የሚበቃ የይቅርታ ልብ አለው። ስሙ የተመሰገነ ይሁን ቸርነቱ። ንስሐ እንድንገባ በወይራ የምንጠበጠበው ይሄን መልእክት ይዘን እንድንሄድ ነው። ነጭ ወፍ በዛሬው ቀን በሽታችንን ወስዶታል፣ ኃጢአታችንን ተሸክሞታል፣ ደዌያችንን አስወግዶታል። በዚህ ምክንያት በፊቱ ምንም እንኳን ይሄ የኛ ስግደት ከመከራው ጋር የሚወዳደር ባይሆንም ይችን ስግደት እንድች መሬት ላይ ውድቅ ብለን ተነስተን አንዱ ስግደት ከጌታ የአንዱ ግርፋት ጋር እኩል ይቆጠራል። አንዱ ስግደት አይገርማችሁ? አንዲት ስግደት መሬት ላይ የሰገድናት አንዲት ስግደት ከጌታ ከግርፋቱ ከ6666 ግርፋት ከአንዱ ጋር ይቆጠራል። ልክ አንድ ጊዜ እንደተገረፍን አድርጎ ይቆጥርልናል። ቸርነቱ እንዴት ርኅሩህ እንደሆነ ስለ ቸርነቱ አባታችን እግዚአብሔር የተመሰገነ ይሁን። ለዓመቱ በሰላም ያድርሰን። የዚህ በዓል ምስጢር ገብቶን ሁላችንንም ለንስሐ ለቅዱስ ሥጋውና ለክቡር ደሙ ያብቃን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። በመስቀል ላይ የዋለው ጌታ ፍቅሩን በአእምሯችን ይሳልብን። ወስብሐት ለእግዚአብሔር።